አንዲት እናት ምን አለች መሰላችሁ? ከወሊድ በኋላ ሁሉም ነገር ደስተኛ እንደሚያደርገኝ ሰምቼ ነበረ። ታዲያ ለምንድን ነው ማንጫወት ተቀራዙ ማለት ነው? ነገሩ ምን መሰላችሁ? ይሄ ቲፒካል የሆነ ከወሊድ በኋላ የሚመጣ ጭንቀት ወይም ፖስትፓርተም ዲፕሬሽን የምንለው ነው። ከወሊድ በኋላ የሚመጣ ጭንቀት በብዙ ምክንያቶች ሊፈጠር ይችላል። ድካም፣ የእንቅልፍ ማጣት፣ ቤት ውስጥ ደግሞ ሊጠይቁሽ የሚመጡ ሰዎች ጫጫታ ሁሉ ጭንቀት ውስጥ ሊከትሽ ይችላል። ዋናው ልታውቂ የሚገባው ነገር ድብርቱ ብዙ እናቶች ላይ የሚፈጠርና ከጊዜ በኋላ የሚሻሻል መሆኑ ነው። ታዲያ መቼ ነው የሕክምና ባለሙያ ጋር መሄድ ያለብን ብለሽ ከጠየቅሽን ደግሞ አስቀድመን የጠቀስነው የድብርት ስሜት እየተሻሻለ ካልመጣና ባስ ብሎ ደግሞ ራስን ወደ መጉዳት ሀሳብ ከፍ እያለ ከመጣ የጤና ባለሙያ መማከር ይኖርብሻል። ባሎች፣ ይሄ እናንተንም ይመለከታል። ሚስታችሁን አዳምጡ። የሚያስጨንቋትን ነገሮች ከእሷ አርቁ። ጊዜ ስጧት። ህፃኑን በመንከባከብ አግዟት። በቂ የእንቅልፍ ጊዜ እንድታገኝ አድርጉ። ይህ የእናንተን ጉዞ መሆኑን አትርሱ። ይህ ጉዳይ አጋጥሟችሁ የነበራችሁ ሴቶች እስኪ የነበራችሁበትን ሁኔታ ኮመንት ሴክሽን ላይ አጋሩ።